ኢትዮጵያ ይበልጥ የምትጠቀመው ከማን ጋር ብትወዳጅ ነው? ከቱርክ ወይስ ከእስራኤል? የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶጋን በአዲስ አበባ ይፋዊ ጉብኝት ባደረጉበት ሳምንት የእስራኤል ፕሬዝዳንት አይዛክ ወደ ኢትዮጵያ መጥተው ነበረ። ሁለቱም መሪዎች ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ቱርክና እስራኤል በዓለም አቀፍ ፖለቲካ መድረክ በተቃርኖ የሚንቀሳቀሱ ሀገራት ናቸው። እስራኤል የሶማሌላንድ አገርነትን እውቅና ስትሰጥ በጽኑ ከተቃወሙት መካከል ቱርክ ትጠቀሳለች። ኢትዮጵያ ደግሞ ከሁለቱም ሀገራት ጋር የረጅም ጊዜ ወዳጅነት አላት። ለመሆኑ ከወቅታዊው የአፍሪካ ቀንድ ፖለቲካ አንጻር የእስራኤልና የቱርክ መሪዎች ለይፋ የስራዊ ጉብኝት ወደ አዲስ አበባ መሄዳቸውን አንድምቷ ምንድን ነው? ኢትዮጵያ ሁለት ተቃራኒ አቋም ያላቸው ሀገራት ፍላጎትስ እንዴት ማጣጣም ትችላለች? ሌላው ተያይዞ የሚነሳው ጥያቄ ኢትዮጵያ ካሏት ፖለቲካዊና ምጣኔ ሀብታዊ ፍላጎቶች አንጻር ከየትኛው ሀገር ጋር ወዳጅ የበለጠ ታተርፋለች የሚለው ነው። ተቃራኒ ፍላጎት ያላቸው ሁለት የኢትዮጵያ አጋሮች። የቱርክና እስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱበት ምክንያት ከወቅታዊው የአፍሪካ ቀንድ ፖለቲካ ትኩሳት ጋር አያይዞ መመልከት ይቻላል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም የኤርዶዋን ጉብኝት ከምስራቅ አፍሪካ ደህንነት ስጋት ጋር የተያያዘ እንደሆነ ያምናሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት ሀገሪቱ ከኢትዮጵያ ጋር ያላትን ግንኙነት ለመጠበቅና ለማስቀጠል ከምታደርገው ጥረት ጋር ይተሳሰራል። በአፍሪካ ቀንድ የደህንነት ስጋት መንዣበቡም በቀጥታም በተዘዋዋሪም የኢንቨስትመንቷ የሚያናጋባት ቱርክ ነገሩን ለማብረድ እንደምትፈልግ ይናገራሉ። የኢትዮጵያና ኤርትራ መካከል የቀጠለው የቃላት ጦርነት በቀጠናው ስትራቴጂያዊ ፍላጎት ያላቸው ሀገራትን አስክቷል። ለዚህም ኤርዶዋን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል መርጧል። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምታራምደው እስራኤል ከኢትዮጵያ ጋር ጥብቅ ግንኙነት አላት። ይህ ግንኙነትን ለማስጠበቅና ለማስቀጠል ፕሬዝዳንት አይዛክ ወደ አዲስ አበባ መጓዛቸውን ባለሙያዎች ይገልጻሉ። የእስራኤል የውጭ ጉዳይ ሚኒስቴር ፕሬዝዳንቱን ጉብኝት በተመለከተ ባወጣው መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ አገር እንደሆነች ጠቅሷል። ኤርዶዋን በኢትዮጵያ ሳሉ ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥ ተናግረዋል። ኢትዮጵያና የሶማሌላንድ ጉዳይ በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከል የቅርብ ጊዜውን እናንሳ። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷ ቱርክ አላስደሰታትም። ቱርክ ፕሬዝዳንት አዲስ አበባ ሳሉ እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። የሶማሌላንድ ይህንን የኤርዶዋን ንግግር ኮንናለች። የሀገራትን እውቅና የማግኘት ሂደት ሰላማዊ፣ ህጋዊና ዲሞክራሲያዊ እንደሆነም ገልጻለች። ሶማሌላንድ በሰጠችው ምላሽም ቱርክ የቀጠናውን ውጥረት የሚያስተባብል አቋም ከማንጸባረቅ እንድትታቀብ አሳስባለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ሰላምና መረጋጋት በራቀው ቀጠና ሌላ ውጥረትን የጫረ ክስተት ነበረም። ቱርክ ኢትዮጵያና ሶማሊያን በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ ለሙሉ ረግቧል ለማለት ያዳግታታል። ከሳምንት በፊት ሶማሌላንድ በእስራኤል አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾማለች። የእስራኤል የውጭ ጉዳይ ሚኒስቴር ሹመት በሶማሌላንድና በእስራኤል መካከል በደረሰው ስምምነት መሰረት የተከናወነው መሆኑን በመግለጽ እንደተቀበሉ አሳውቀዋል። እስራኤል በቅርቡ በሶማሌላንድ አምባሳደር እንደምትሾም ተገልጿል። እስራኤል ለሶማሌላንድ የአጋርነት እውቅና መስጠቷን በተመለከተ ኢትዮጵያ እስካሁን የሰጠችው አስተያየት የለም። ይዘቱ ይፋ ባልተደረገና አሁን ላይ እጣ ፈንታው ግልጽ ባልሆነ የኢትዮጵያና የሶማሌላንድ ስምምነት ውስጥ ሲነሱ ከነበሩ ነጥቦች አንዱ ሶማሌላንድ የአገርነት እውቅና መስጠቷ ነው። ለዚህም በምላሹ ኢትዮጵያ ለባህር በር ጥያቄዎቿ ምላሽ እንደምታገኝ ጭምጭምታዎች ተሰምተው እንደነበረም አይዘነጋም። በሌላ በኩል እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት አቋርጣለች። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ስትወዛገብ የቆየችው ግብጽ ለእስራኤል የቅርብ ወዳጅ ናት። በሌላ በኩል ደግሞ ግብጽና ሳውዲ አረቢያ ጥብቅ ቁርኝነት ያላቸው ሲሆን ከሰሞኑ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ወደ ሳውዲ ተጉዘው ከአልጋ ወራሹ መሐመድ ቢን ሰልማን ጋር ተወያይተዋል።
የባህር በር ጥያቄ። የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬቶች የኢትዮጵያ የባህር በርን ጥያቄ እንደምትደግፍ የሚጠቁሙ መረጃዎች ሲወጡ ነበረ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬቶች አለች ብለው በተደጋጋሚ ከሰዋል። የተባበሩት አረብ ኤሚሬቶች ዋነኛ ተገዳዳሪ የሆነችው ሳውዲ በዚህ ረገድ ከኤርትራ ጎን የተሰለፈች ይመስላል። ከሳምንታት በፊት ኤርትራ የተባበሩት የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር በማስከተል ከኢትዮጵያ የውጭ ጉዳይ ሚኒስቴር ጋር ተወያይተዋል። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቷል። በዚህም ውጥረት ቱርክና እስራኤል ያላቸው ሚና ምንድን ነው? የአፍሪካ ቀንድን በተመለከተ እስራኤልና የተባበሩት አረብ ኤሚሬቶች ተቃራኒ አቋም አላቸው። በሌላኛው ጽንፍ ያለችው ቱርክ በቀጠናው የምታሳድረው ተጽዕኖ ማመጣጠን አንደኛው የእስራኤል ፍላጎት ሊሆን እንደሚችል ይናገራሉ። የኢትዮጵያ የባህር በር ጥያቄ በኢትዮጵያና በኤርትራ መካከል የፈጠረው ውጥረት በቀጠናው ፍላጎት ያላቸው ሀገራት በቀጥታ ይሁን በተዘዋዋሪ ጣልቃ እንዲገቡ ያነሳሳ ነው። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም